ሰላም ቤተሰቦቻችን፣ ሰላም ለእናንተ በያላችሁበት ሁሉ ይሁንላችሁ። ድንቅነሽ አፍሪካ ዛሬ ወደ ሰሜን አሜሪካዊቷ ሀገር ሜክሲኮ ጉዞአችንን እናደርጋለን። በምድር ላይ ሳይሆን ከመሬት በታች 300 ሜትር ጥልቀት ወደሚገኝና የሰው ልጅ አይቶት ወደማያውቀው እጅግ አስገራሚ ስፍራ ነው ይዘናችሁ የምንሄደው። ይህ ቦታ በሳይንስ ልብወለድ ፊልሞች ላይ የምናየው የጀግናው ሱፐርማን ሚስጥራዊ ቤት ይመስላል። የናይካ ክሪስታል ዋሻ በጂኦሎጂስቶችና በተፈጥሮ አድናቂዎች ዘንድ ትልቅ ቦታ ይቸረዋል። በቺዋዋ በረሃ ስር ተደብቆ ለብዙ ሺህ ዓመታት የቆየው ይህ ዋሻ የሰው ልጅ ሊገምተው ከሚችለው በላይ ግዙፍ የሆኑና እንደ አልማዝ የሚያብረቀርቁ ክሪስታሎች የሞሉበት ነው። እያንዳንዱ ክሪስታል የሺህ ዓመታትን ታሪክን በአጭር ጊዜ ውስጥ የሚነግረን ድንቅ የተፈጥሮ ሥራ ነው። ይህ ዋሻ የክሪስታሎች ግዙፍ ቤት ተብሎ ይጠራል። ግዙፍነታቸው፣ ቅርጻቸው ከመሬት ብቻ ሳይሆን ሌላ ፕላኔት ላይ ያላችሁ ስሜት ይፈጥርባቸዋል። ነገር ግን ይህ ውበት በጀርባው ሌላ አስፈሪ ምስጢር ይዟል። በዋሻ ውስጥ ያለው ሙቀትና እርጥበት የሰው ልጅ ያለ ልዩ ልብስ ለደቂቃ እንኳን መቆየት የማይችልበት ሲኦላዊ አካባቢ ነው። ዛሬ በዚህ ዝግጅታችን ይህ ዋሻ እንዴት እንደተገኘ፣ ግዙፍ ክሪስታሎች እንዴት ሊፈጠር እንደቻሉና ሳይንሳዊ እውነታዎቹ ስለመቆየት የሚያደርጉትን ተጋድሎ በዝርዝር እናሳያቸዋለን። ይህ ጉዞ ከመሬት ወለል ተነስቶ እስከ የምድር ማህፀን የሚዘልቅ የተፈጥሮን ድብቅ ውበት የምናይበት ልዩ አጋጣሚ ይሆናል። ቤተሰቦች ያልሆናችሁ ቤተሰቦች ካላችሁ ሰብስክራይብ እንድታደርጉ ላናስታውሳችሁ እንወዳለን። የዚህ ዋሻ ታሪክ የሚጀምረው በ2000 ዓመተ ምህረት አካባቢ ነው። በሜክሲኮ የናይካ ማዕድን ቁፋሮ ላይ ተሰማርተው የነበሩ ሁለት ወንድማማቾች ኤሎይና ጁቬር ዴልጋዶ ለሊድና ለብር ማዕድን አዲስ ዋሻ እየቆፈሩ ነበር። በድንገት ግን እስካሁን ካዩት ግንባታ ሁሉ የተለየና እጅግ አስደናቂ የሆነ ክፍተት ውስጥ ራሳቸውን አገኙት። በመጀመሪያ ብርሃናቸው ወደ ውስጥ ሲሰዱት ያዩትን ነገር ማመን ከበዳቸው። ከመሬት እስከ ጣሪያ ድረስ የተሰነጠቁ ግዙፍ ነጭና የሚያብረቀርቁ ምሰሶዎች ዋሻውን ሞልተውታል። ወንድማማቾቹ ያገኙትን ማዕድን ሳይሆን በዓለም ላይ ትልቅ የተባለው የተፈጥሮ ክሪስታል ክምችት ነበር። ይህ ግኝት በአንድ ሌሊት የናይካን ስም በዓለም ዜና ላይ እንዲናኝ አደረገው። ከዚህ ቀደም በዚሁ አካባቢ የሰይፍ ዋሻ ወይም ኬቭ ኦፍ ስዋርድስ የተባለ ሌላ ትንሽ ዋሻ ተገኝቶ ነበር። ነገር ግን የ2000 ዓመቱ ግኝት በግዙፍነቱ በውበቱ ወደር የማይገኝለት ሆኖ ተገኘ። የማዕድን ኩባንያው ወዲያው ስፍራውን ለሳይንሳዊ ምርምር ክፍት በማድረግ ጥበቃ ማድረግ ጀመሩ። ይህም ዓለም አቀፍ ሳይንቲስቶች ወደ ሜክሲኮ እንዲተሙ ምክንያት ሆነ። ይህ ግኝት ድንገታዊ ቢሆንም የሰው ልጅ ለዘመናት ሳይነካው የቆየው የተፈጥሮ ቤተ ሙከራ በሩን የከፈተበት አጋጣሚ ነበር። ሳይንቲስቶች ዋሻውን ሲመለከቱት ተፈጥሮ በዝምታና በድቅድቅ ጨለማ ውስጥ ይህን የመሰለ ድንቅ ሥራ እንዴት ልታከናወን እንደቻለች በመገረም ተሞልተዋል። የናይካ ዋሻ መገኘት ደግሞ በጂኦሎጂ ታሪክ ውስጥ ትልቅ ምዕራፍ ተደርጎ ይወሰዳል። ለመሆኑ እነዚህ ግዙፍ ክሪስታሎች እንዴት ሊፈጠሩ ቻሉ? መልሱን የምናገኘው ከመሬት በታች ባለው የጂኦሎጂካል ሂደት ውስጥ ነው። ከዋሻው ስር 3 ኪሎ ሜትር ያህል ርቀት ላይ የሚገኝ ማግማ ወይም የጋለ የቀለጠ ድንጋይ አለ። ይህ ማግማ ከመሬት በታች ያለውን ውሃ ለብዙ ሺህ ዓመታት እንዲሞቅና በማዕድናት እንዲበለጽግ አድርጓል። በዋሻው ውስጥ ያለው ውሃ በካልሲየም ሶልፌት የተሞላ ነው። በሙቀቱና በውሃ ውስጥ ባለው የማዕድን ክምችት ምክንያት ሴላናይት የተባለው የጂፕሰም አይነት ክሪስታሎች ማደግ ጀመሩ። ይህ ሂደት በጣም ቀርፋፋ ሲሆን ሳይንቲስቶች እንደሚገምቱት እነዚህ ክሪስታሎች አሁን ላሉበት ደረጃ ለመድረስ ቢያንስ 500,000 ዓመታት ፈጅቶባቸዋል።
ዋሻው ለግማሽ ሚሊዮን ዓመታት በሞቀ ውሃ ተሞልቶ ነበር። የሙቀቱ መጠን በ58 ዲግሪ ሴንቲግሬድ ላይ ሳይቀንስና ሳይጨምር መቆየቱ ክሪስታሎቹ ያለምንም መቆራረጥ እንዲያድጉ ምቹ ሁኔታን ፈጥሮላቸዋል። ውሃው በማዕድን መጥገቡና ሙቀቱ ቋሚ በመሆኑ ክሪስታሎቹ እንደ ግዙፍ ግንብ እንዲረዝሙ እንዲወፍሩ አስችሏቸዋል። የናይካ ክሪስታሎች በዓለም ላይ ካሉ የጂፕሰም ክሪስታሎች ሁሉ ትልቁ ናቸው። አንዳንዶቹ 12 ሜትር ርዝመትና 4 ሜትር ስፋት አላቸው። ክብደታቸው እስከ 55 ቶን ይደርሳል። ይህ የተፈጥሮ ሂደት ሳይቋረጥ ለብዙ ሺህ ዘመናት መቀጠሉ ዛሬ የምናየውን አስገራሚ የከርሰ ምድር ገነት ሊፈጥርልን ችሏል። የናይካ ዋሻ ምንም እንኳን ውበቱ ማራኪ ቢሆንም ለአካባቢው እንግዳ ለሆነ ሰው ግን እጅግ አደገኛ ነው። በዋሻ ውስጥ ያለው ሙቀት እስከ 58 ዲግሪ ሴንቲግሬድ ይደርሳል። ከዚህም በላይ የእርጥበት መጠኑ ሂዩሚዲቲው ከ90 እስከ 99 በመቶ ነው። ይህ ማለት አንድ ሰው ዋሻ ውስጥ ሲገባ አየሩን መተንፈስ እንኳን ይከብደዋል ማለት ነው። እንግዲህ እንዲህ ያለ እርጥበት ውስጥ የሰው ልጅ ሳምባ ውስጥ ያለው አየር ከውጭ ካለው አየር የበለጠ ቀዝቃዛ ስለሚሆን ውሃ በሳምባ ውስጥ መጠራቀም ይጀምራል። ይህ ማለት አንድ ሰው ያለ ልዩ መከላከያ ዋሻ ውስጥ ቢቆይ በገዛ ሳምባ ውስጥ በሚጠራቀም ውሃ ሰምጦ ሊሞት ይችላል። እዚህ ውስጥ መተንፈስ ልክ የሚፈላ ውሃ እንፋሎት እንደ መተንፈስ ይቆጠራል። ተመራማሪዎች ወደ ዋሻ ውስጥ የሚገቡት በበረዶ የተሞሉ ልዩ ልብሶች በመልበስና ኦክስጅን በመያዝ ነው። እነዚህ ልብሶች ቢኖሩም እንኳን አንድ ተመራማሪ ከ20 እስከ 30 ደቂቃ በላይ መቆየት አይችልም። ከዚህ ጊዜ በላይ ከቆዩ የሰውነቱ ሙቀት በከፍተኛ ደረጃ ስለሚጨምር ለሞት ሊዳርጉ የሚችሉ የጤና እክሎች ይከሰቱባቸዋል። ይህ አስቸጋሪ ሁኔታ ዋሻውን ለብዙ ዓመታት በሚስጥር እንዲቆይ አድርጎታል። ለሳይንቲስቶችም ቢሆን ምርምር ለማድረግ ትልቅ ፈተና ሆኖባቸዋል። በናይካ ዋሻ ውስጥ ያሉት ክሪስታሎች ቅርጻቸው እንደ ግዙፍ ሰይፍ ወይም ምሰሶ ነው። ቀለማቸው ነጭና ግልጥ ሲሆን በብርሃን ሲታዩ እጅግ ማራኪ የሆኑ ነጸብራቅ ይሰጣሉ። አብዛኞቹን ክሪስታሎች በዘፈቀደ የተደራረቡ ይመስላሉ። ነገር ግን እያንዳንዱ ክሪስታል የራሱ የሆነ የጂኦሜትሪክ ቅርጽ አለው። የክሪስታሎቹ ገጽታ እንደ መስታወት ለስላሳ ቢመስልም እንደ እውነቱ ከሆነ ግን በጣም ስስና በቀላሉ ሊሰበሩ የሚችሉ ናቸው። በጣት ጥፍር እንኳን ቢቧጨሩ ምልክት ሊያሳዩ ይችላሉ። ይህ ዋሻውን እጅግ ስስና ጥንቃቄ የሚሻ ስፍራ ያደርገዋል። ተመራማሪዎች በክሪስታሎቹ ላይ ሲራመዱ እንዳይጎዱ ከፍተኛ ጥንቃቄን ያደርጋሉ። ዋሻው በራሱ 30 ሜትር በ10 ሜትር ስፋት ያለው ክፍተት ሲሆን ውስጥ ያሉት ክሪስታሎች ግን ዋሻውን ከዳር እስከ ዳር ሞልተውታል። አንዳንዶቹ ከወለሉ ተነስተው ጣራውን ይነካሉ፣ አንዳንዶቹ ደግሞ በጎን በኩል ተሰንቅረው ይታያሉ። ይህ ድርድር ዋሻው ውስጥ ያለው ክፍተት እጅግ ጠባብና አጓጊ ያደርገዋል። እነዚህ ክሪስታሎች ሴሌናይት በመባላቸው ስማቸው የተወሰደው ሴሌን ከሚለው የግሪክ የጨረቃ አማልክት ስም ነው። ይህ ክሪስታሎቹ ያላቸውን የጨረቃና ብርሃን የመሰለ ነጭና የተረጋጋ ውበት ለመግለጽ ነው። እዚያ ውስጥ ሆናችሁ ስትመለከቱ በተፈጥሮ የተሰራ ግዙፍ የኪነ ጥበብ ጋለሪ ውስጥ ያላችሁ ነው የሚመስለው። ሳይንቲስቶች ወደ ናይካ ዋሻ የሚገቡት ለውበቱ ብቻ አይደለም። ክሪስታሎች ውስጥ ለሺህ ዓመታት ተዘግቶባቸው የቆዩ ጥቃቅን ሕይወት ያላቸው ፍጥረታት ማይክሮብስ ለማግኘት ይጥራሉ። እነዚህ ፍጥረታት በከፍተኛ ሙቀትና ጨለማ ውስጥ እንዴት ሊኖሩ እንደቻሉ በማጥናት በሌሎች ፕላኔቶች ላይ ሕይወት ሊኖር ስለሚችልባቸው ሁኔታ ፍንጭ ይሰጣል ብለው ይጠብቃሉ። ሳይንቲስቶቹ
በክሪስታሎቹ ውስጥ ተቀብረው የነበሩትን ለ50 ሺህ ዓመታት ተኝተው የቆዩ ባክቴሪያዎችን አግኝተዋል። እነዚህ ባክቴሪያዎች ከእንቅልፋቸው እንዲነቁ ሲደረግ አሁንም ሕያው መሆናቸው ተረጋግጧል። ይህ ግኝት ሕይወት እጅግ አስቸጋሪ በሆኑ ቦታዎች ውስጥ እንኳን ሊቀጥል እንደሚችል አስመስክሯል። ተመራማሪዎቹ የክሪስታሎቹን እድገትና ጥረት በማጥናት የመሬት ስር የውሃ እንቅስቃሴን፣ የማዕድን ሽግግርን ይረዳሉ። ዋሻው የከርሰ ምድር ታሪክ የያዘ የጊዜ ካፕሱል ነው። እያንዳንዱ የክሪስታል ንብርብር መሬት ከ1000 ዓመታት በፊት ምን ትመስል እንደነበር ምስጢር ይዟል። ይህ ዋሻ ለሳይንስ ዓለም ትልቅ ላብራቶሪ ነው። በውስጡ የሚገኙት ማዕድናትና ጥቃቅን ሕይወት ያላቸው ፍጥረታት ስለ ሕይወት ምንነት፣ ስለ መሬት አፈጣጠር አዳዲስ ዕውቀቶችን ሰጥተዋል። ናይካ ለሳይንቲስቶች በረከት ዕውቀቶችን ሰጥተዋል። ቢሆንም አንዳንዱ ምስጢር ለማውጣት ግን ከባድ ዋጋ ያስከፍላል። ወደ ናይካ ዋሻ ለመግባት የሚደረገው ዝግጅት ልክ ወደ ጠፈር ለመሄድ እንደሚደረገው ዝግጅት ተመራማሪዎች የሚለብሱት ኩል ስዊት የተባለ ልዩ ልብስ በውስጥ ቀዝቃዛ ውሃ ወይም በረዶ የሚዘዋወርባቸው ትናንሽ ቱቦዎች አሉት። ይህ ልብስ የሰውነት ሙቀት እንዳይጨምር ለማድረግ ታስቦ የተሰራ ነው። ከዚህ በተጨማሪ የሚተነፍሱት አየር ቀዝቃዛ መሆን ስላለበት ልዩ የአየር ማጣሪያና ማቀዝቀዣ ጭምር ሪስፓራቶር ያደርጋሉ። ያለ እነዚያ መሳሪያዎች ዋሻ ውስጥ መግባት ራስን የመግደል ያህል አደገኛ ነው። ቴክኖሎጂው ባይኖር ኖሮ ዛሬ የምናያቸው አስገራሚ ምስሎችና የምርምር ውጤቶች አናገኝም ነበር። የፎቶግራፍ ባለሙያዎቹም ቢሆኑ ትልቁ ፈተና ይገጥማቸዋል። የካሜራ ሌንሶች ወዲያው በእንፋሎት ስለሚሸፈኑ ፎቶ ለማንሳት እጅግ አስቸጋሪ ነው። ካሜራዎቹ እንዳይበላሹ ልዩ የሙቀት መከላከያ ይደረግላቸዋል። እያንዳንዱ ፎቶግራፈርና ቪዲዮግራፈር በከፍተኛ መስዋዕትነት የተገኘ የጥበብ ውጤት ነው። ይህ የምታዩት የጥበብ ውጤት በመከራ በስቃይ የተቀረጸ ነው። በሰው ልጅና በተፈጥሮ መካከል ያለውን ግንኙነት የሚያሳየው ይህ ተፈጥሮ በከፍተኛ ጥበቃና ሙቀት የደበቀችውን ሚስጥር ዓለም ለሰው ልጅ የገለጠችበት ነው። የሰው ልጅ በቴክኖሎጂው አማካኝነት ቃኝቶታል። ናይካ የሰው ልጅ ለማወቅ ያለውን ጥልቅ ጉጉትና የቴክኖሎጂውን ልቀት በተግባር ያሳየበት ቦታ ነው። ብዙዎች ናይካን ሄደን መጎብኘት እንችላለን ብለው ይጠይቃሉ። መልሱም የሚሆነው አንችልም የሚል ነው። ምክንያቱም ዋሻው ዳግም በውሃ እንዲሞላ መደረጉ ነው። ማዕድን አውጪ ኩባንያ በ2015 ቁፋሮን ሲያቆም ውሃው ወደ ውጭ የሚረጩት ፓምፖች እንዲቆሙ ተደርገዋል። ይህ የተደረገው ለሁለት ምክንያቶች ነው። አንደኛ፣ ያለ ውሃ ያለ ሙቀት ክሪስታሎች መበላሸትና ቀለም መቀየር ጀምረው ነበር። ክሪስታሎቹን ለመጠበቅ ብቸኛው መንገድ ወደ ቀድሞ ተፈጥሯዊ ሁኔታቸው ውሃ ውስጥ እንዲመለሱ ማድረግ ነው። ውሃው ክሪስታሎች በኦክሲጅንና ከሰዎች ንክኪ እንዲጠበቁ ያደርጋቸዋል። ሁለተኛው ምክንያት ደግሞ የደህንነት ጉዳይ ነው። ዋሻው ከመሬት በታች በጣም ጥልቅ ስለሆነና ያለው ሙቀት ለሰው ልጅ አደገኛ በመሆኑ ቱሪስቶች እንዲገቡ ማድረግ የማይቻል ነው። በአሁኑ ሰዓት ዋሻው ዳግም በሞቀ ውሃ ተሞልቶ ክሪስታሎቹ ማደጋቸውን እንዲቀጥሉ ተደርጓል። ናይካ ዛሬ ከውሃ ስር ተደብቆ ይገኛል። የሰው ልጅ ለጥቂት ዓመታት ብቻ አይቶት አሁን ግን ወደ ተፈጥሮ ማዕፀን ተመልሷል። ይህ ውሳኔ የሰው ልጅ ለተፈጥሮ ያለውን ክብር ያሳያል። ውበቱን ከማየት ይልቅ ተፈጥሮ በራሷ መንገድ እንድትጠብቀው መፍቀድ ተመራጭ ሆኗል። ቤተሰቦቻችን፣ የናይካን ክሪስታል ዋሻ ታሪክ የሚያስተምረን አንድ ትልቅ ነገር አለ። ይህም መሬት እኛ ከምናውቀው በላይ እጅግ ሰፊና ምስጢራዊ መሆኑን ነው። ገና ያልተገኙ፣ ገና ያልተዳሰሱ ብዙ ተአምራት ከመሬት በታች ተደብቀው እንዳሉ ይነገራል። ናይካም ትልቁ ማሳያ ነው። ይህ ዋሻ የሰው ልጅ ምናብን ያሰፋ፣ ሳይንስን ያበለጸገ ድንቅ ሥራ ነው። ተፈጥሮ በግማሽ ሚሊዮን ዓመታት የሠራችው ጥበብ እኛ ለአፍታ አይተን አድንቀናል። አሁን ግን ዋሻው ተዘግቶ በዝምታ ውስጥ ይገኛል። ያ ውበት በውሃ ስር ለቀጣይ ትውልድ ለ1000 ዓመታት ተጠብቆ ይቆያል። ዝግጅቱን ከወደዳችሁት ላይክ፣ ሼር ማድረጋችሁን፣ ሐሳብ ካላችሁ ኮመንት ላይ ማስቀመጣችሁ እንዳትረሱ። ፍቅር፣ ሰላም ለሀገራችን ለኢትዮጵያችን ይሁንልን። እናመሰግናለን።